ውድ የጅማ ዩኒቨርሲቲ የግቢ ጉባኤ ተማሪዎች እንኳን ለታላቁ የአብይ ጾም በሰላም አደረሳችሁ አደረሰን። ዛሬ ልናስቃኛችሁ የመጣነው ስለ ማሜ ቤት ነው። ከአብይ ጾም መግባት ጋር ተያይዞ አንድ የምናስታውሰው ቤት አለ። እሱም የማሜ ቤት ነው። የማሜ ቤት የሚገኘው ከተማሪ በር ትንሽ ወረድ እንዳላችሁ ቢዘን ጁስ ቤት ግቢ ውስጥ ይገኛል። እዛ ግቢ ውስጥ የማሜ ቤት አዳራሽ አለ። ተማሪዎች ከጾሙና ጾመው አስቀድሰውም ሲመለሱ እዛ ቤት ውስጥ የአጋቤ መርሃ ግብር ይካሄዳል። የማሜ ቤት የተመሰረተው እንግዲህ ከሲኒየሮቻችን እንደሰማነው ወደ 30 ዓመት ገደማ ሆኖታል። የተመሰረተበትን ምክንያት የግቢው ባለቤት እማዊ ነበሩና ተማሪዎች ጾመው ወይም አስቀድሰው ሲመጡ የቀዘቀዙ ምግቦችን ወይም ደረቅ ዳቦ ሲመገቡ አይተው አዝነው ነው ቤታቸውን ለዚህ አገልግሎት እንዲውል የሰጡትና የግቢ ጉባኤያችንም የሙያና በጎ አድራጎት ክፍል ይህን ቤት በዋናነት ጾሙ ከመግባቱ በፊት ለአብይ ጾምና ለፍልሰታ ጾም ማለት ነው ቀድሞ ለወጥ ግባት የሚሆኑ ማቴሪያሎችን በስፖንሰር ብር አሰባስቦ በማዘጋጀት በየክፍላቱ ተማሪዎች እየተመደቡ እዚህ ቤት ውስጥ የሚከናወን አገልግሎት ያዘጋጃሉ። ተማሪዎችም ከሰኞ እስከ ዓርብ ማማት እስከሚደርስ ድረስ እዚህ ቤት ውስጥ የጾም አስቀድሰው ሲመለሱ ማለት ነው የአጋቤ መርሃ ግብር ያካሂዳሉ። አሁን ደግሞ እስቲ ማሜ ቤት የተመገቡትን ተማሪዎች ስሜታቸው ምን እንደሚመስል እንደዚሁም ደግሞ ውስጡ ያለውን ነገር እናስቃኛችሁ። ተከታተሉ። ውድ ቤተሰቦቻችን ማሜ ቤት ተመግበው የወጡትን ተማሪዎች ስሜታቸው ምን እንደሚመስል አሁን ደግሞ እነሱን በመጠየቅ ስሜታቸውን እንረዳለን። እንኳን ለአብይ ጾም በሰላም አደረሰን። ቴንኪዩ በጣም አመሰግናለሁ። እንኳን አብሮ አደረሰን ማለት ፈልጋለሁ። ስለ ማሜ ቤት ከብዙ በጥቂቱ መናገር የምፈልገው ነገር በጣም ደስ የሚልና ትልቅ ሳቲስፋክሽን የሚሰጥ ነገር ነው። ማሜ ቤት እኔ ያየሁበት ብቸኝነትን የሚያስረሳ ፍቅርና አንድነትን የምንቀስምበት ካፌ በተዘጋበት ታይም እኛ ቤተሰቦቻችንን እንዳናስታውስ የተለያዩ የግቢ ጉባኤ ተማሪያት ወደ ራሳቸው ይዘውን እኛ በዚህ ቤት እንድንጠቀም እንድንመገብ ትሪት እያደረጉን የሚጠብቁን ናቸው። ስለ ማሜ ቤት ለመግለጽ በጣም ቃላት ያጥረኛልና በጣም ቃላት ያጥረኛል። እንደዚህ ብዬ የምናገረው ነገር አይደለም። በእርግጥ ልክ እንደ እናት ልክ እንደ አባት ተንከባክበው እኛ በቃ በትምህርታችን ላይ በርትተን ምንም አይነት ቻሌንጅ እንዳይገጥመን
እንድንንቀሳቀስ ማለት ነው። ብቁ ሆነን እንዳይርበን እንዳንጠማ። የሰው ልጅ በሁለት በኩል ይመገባል። የነፍስ ምግብና የስጋ ምግብ አለ። የነፍሳችንን ምግብ ተመግበን ስንመለስ ስጋችንም ደግሞ ደካማ ሰው እንደመሆናችን ደካማ ነን እና ስጋችን ምግብ ያስፈልገዋል። ለዛ ደግሞ እህት ወንድሞቻችን ዲያቆናቱ፣ ምእመኑም እንደዛው አዘጋጅቶ የግቢ ጉባኤያችን ተማሪዎች ይጠብቁናል እና እኛ ተመግበን ተጠቅመን እንሄዳለን። ይህንን ለመናገር ደግሞ በእኔ አንደበት የሚገለጽ ብቻ አይደለም፣ በጣም ከባድ ነው። ከምንም በላይ እኔ ያለኝ ይሄ ብቻ ነው። በቃ ስለ ማሜ ቤት። እሺ እንኳን ለታላቁ የአብይ ጾም በሰላም አደረሰሽ። እንኳን አብሮ አደረሰን። እሺ እንግዲህ እንደሚታወቀው የአብይ ጾም 3ኛ ሳምንት ላይ እንገኛለን እና የካፌ ሰዓት የሚዘጋበት ሰዓት ከ5 ሰዓት ተኩል ጀምሮ እስከ 7 ሰዓት ነው እንደምታውቂው። ከዛ ደግሞ ከአስቀድሰሽ ወይም ጾመሽ 9 ሰዓት ላይ የምታገኙ ምግብ የለም ወይም ካፌ ይዘጋል እና ይሄ የማሜ ቤት ከዛ አንጻር ጠቀሜታው ምንድነው ላንቺ? የማሜ ቤት አንደኛ በቃ ከካፌ ስንወጣ አሪፍ ምግብ እናገኛለን። ሁለተኛ ደግሞ በጋራ መብራቱም የጋራ ፍቅርን አንድነትን ይሰጣል ብዬ አስባለሁ። አንደኛ ደግሞ የግቢ ጉባኤያችን ተማሪዎች አንደኛ አገልግሎትም ስለሆነ እዚህ ሰርተው ምናምን ነገር የሚያቀርቡልን በዛው ጥሩ ነገር ነው ብዬ አስባለሁ። እሺ ማሜ ቤት መመገብ ከጀመርሽ ብዙ ጊዜ ሆነሽ? ማለት ከዚህ በፊት የአብይ ጾሞች ነበሩ፣ ተሳተፊ ነበረ? በምን አገልግሎት ላይ ነው የምትሳተፊው? ማለት መጥቶ መመገቡም ላይ ነው ወይንስ ሌሎች የሚሰሩ ስራዎች ቅድመ ዝግጅቶች አሉና እነሱ ላይ ተሳተፊ ነበር? አዎ ማለት አምናም በፍልሰታም በአብይም ጾም ማሜ ቤት አገልግሎት ስለሚሰጥ የክፍላችን አገልግሎት ሲኖር በአገልግሎት በመምጣት በመስራት ዳቦ በመሰብሰብ ምናምን ነገር እናግዛለን። ክፍላችን ካልሆነ ደግሞ ቅዳሴ ሄዶ በመምጣት ስንመጣ ደግሞ አብሮ በመመገብ እናሳልፋለን ማለት ነው። እሺ በጣም ጥሩ። ለማይመጡ ተማሪዎችስ ምን አይነት መልእክት ታስተላልፊያለሽ? እሺ ለማይመጡ ተማሪዎች ባናስቀድስ እንኳን ቢያንስ ማሜ ቤት መተን ብንሳተፍ ጥሩ ነው ብዬ አስባለሁ። የማሜ ቤት ሁሌም በአብይ ጾም 2 ወሩን ሙሉ አገልግሎት ትሰጣለች እና መታችሁ ተሳተፉ ላለሁ። አመሰግናለሁ። እሺ እኔም አመሰግናለሁ። እሺ እንኳን ለአብይ ጾም በሰላም አደረሳችሁ። አሜን። እንኳን አብሮ አደረሰን። እሺ መልካም። የማሜ ቤት አገልግሎት ላይ መሳተፍ ከትምህርት ሰዓት ጋር ተያይዞ እናንተ የግቢ ተማሪ ናችሁና እዚህ ማሜ ቤት አገልግሎት ደግሞ ለማገልገል ትመጣላችሁና እንዴት ነው ሰዓታችሁን እያጣጣማችሁ የምትጠቀሙት? ያን ያህል ከባድ አይደለም። ክላስ በማይኖር ሰዓት ብዙን ጊዜ ከሰዓት ክላስ የለምኛ ግቢ የታወቀ ነው። ስለዚህ እየመጡ መስራት ይቻላል። ክላስ ደግሞ ቅዳሴ ሄዶ ከቅዳሴ ሲወጡ ወደዚህ ጎራ ማለት ይቻላል። እሺ እታችን አንቺስ? ይሄን ያህል ከባድ አይደለም። ክላስ በሌለን ሰዓትና ባለን አጋጣሚ መተን ብናገለግል አሪፍ ነው ብዬ አስባለሁ። ማለት ይሄን ያህል የተጣበበ ታይም ይወስዳል ብዬ አላስብም። ተኝተን የምናሳልፍበትን ሰዓት እዚህ መተን ብናሳልፍ አሪፍ ነው። እሺ በጣም ጥሩ። እዚህ ማሜ ቤት አገልግሎት ላይ ስትሳተፉ የመጀመራችሁ ነው ወይስ ከዚህ በፊት ተሳትፋችኋል? ዛሬ መጀመሪያ። ምን አይነት ስሜት ተሰማሽ? የሆነ ደስ የሚል ፍቅር የሆነ ስሜት። ለሌሎች ተማሪዎች እዚህ አገልግሎት ላይ ለማይሳተፉ ምን አይነት መልእክት ታስተላልፊያለሽ? በጣም ትልቅ ነገር እንዳመለጣቸው ነው የምነግራቸው። መተው ቢሳተፉ በጣም ብዙ ነገር እንደሚማሩበት እሱ ነው የምነግራቸው። እሷ የጠየኳትን ጥያቄ አንቺንም በድጋሚ ልጠይቅሽና አንቺ ስሜት አጋሪ። በጣም ደስ ይላል። የሆነ በቃላት የማይገለጽ ብቻ የሆነ እርካታ አለው። ደስ ይላል። በመንፈስ ትታድሻለሽ። ያንን እኔ አግኝቼበታለሁ። እናንተም ኑና አግኙ፣ ተቋደሱ ላለሁ። እሺ በጣም ጥሩ። መልካም ጾም ጊዜ ይሁንላችሁ። እሺ እህቴ እንኳን ለአብይ ጾም በሰላም አደረሰሽ። እንኳን አብሮ አደረሰን። የማሜ ቤት አገልግሎት ላይ እንግዲህ ለረጅም ጊዜ ልምድ አለሽ እዚህ አገልግሎት ላይ ስትሳተፊና አገልግሎቱ ምን ይመስላል፣ ምን ነገሮች በውስጡ ይዛል የሚለውን አዲስ ገቢ ተማሪዎችም እንዲሁም ደግሞ የማሜ ቤት አገልግሎት ተሳትፎ ለማያውቁ ተማሪዎች ጠቅለል አድርገሽ ሀሳብሽን ስጭን። የማሜ ቤት አገልግሎት እንግዲህ ክፍላቶች ይከፋፈላሉ። በየቀኑ በ5ቱም ቀን ዳቦ የሚሰበስብ እና ወጥ የሚሰራ ያው እነሱ ለራሳቸው ተነጋግረው ጠዋት አንድ ክፍል ዳቦ ከሰበሰበ ከዛ ከሰዓት በቀን 2 ነው ዳቦ የሚሰበሰበው። አሁን ካፌ ስለተቀየረ ቆሎ በር ጠዋትና ምሳ ሰዓት ይሰበሰባል። ከዛ እዚህ ማሜ ቤት ይመጣል። ከዛ ወጥ የሚሰሩት ያው እስከ 6 ሰዓት ተኩል እስከ 7 ሰዓት ተሰባስበው ወጥ ይሰራሉ። ከዛ የከሰዓቱ ዳቦ
ለማሚ ቤት አገልግሎት ይሆንና ጠዋት የተሰበሰበው ደግሞ ለነዳያን ይሰጣል ማለት ነው። አገልግሎቱ እንደዛ ነው። እሺ ሌሎች አገልግሎቱ ላይ ለማይሳተፉ ወይም ደግሞ አዲስ የገቡ ተማሪዎች አሉ የፍሬሽማን ሪሚዲያል ተማሪዎችና ለነሱ ወደዚህ አገልግሎት እንዲቀላቀሉ እንዲሁም መተው እንዲመገቡ ምን አይነት መልእክት ታስተላልፊያለሽ? እንደ ረጅም ጊዜ ቆይታ እንዳለሽ መጠን ያው አገልግሎቱ ለሁላችንም በረከት ነው። የሚሰራውም ሰውን ጾም ለማስፈታት ከቅዳሴ የመጣ ተማሪ ስለሆነ ለነሱም ለሚበሉትም ለሚሰሩትም በረከት ነውና አንደኛ በረከት መካፈል ነው። ሁለተኛ ብዙ ሰው ትተዋወቂበታለሽ ማሚ ቤት ካንቺም ከሌላም ከወንትም ጭምር ብዙ ሰው የምታቂበት ነው። አገልግሎት ክፍል የምትመርጭበት ከሰው ጋር የምትተዋወቂበት ፍቅር የሚመጣበት በጉሻ በአጋፔና በጣም ብዙ ነገር ያተርፉበታል። እና ደግሞ ካፌ አሁን ምሳ አውጥተው ቅዳሴ ያስቀድሰው ቢመለሱ ያው ይቀዘቅዛል። የካፌ ምግብ የታወቀ ነው። ግን እዚህ ትኩሱን በፍቅር በመጎራረስ ነውና የሚበሉት መጥተው እንዲሳተፉ። እናመሰግናለን። ውድ ቤተሰቦቻችን ማሚ ቤት ተመግበው የወጡ እህት ወንድሞቻችን ስሜታቸው ምን እንደሚመስል አስቃኝተናቸዋል። እንግዲህ እንዳያችሁት በጣም ደስ የሚል ስሜት ነው ያለው እነሱም እንደገለጹት ማለት ነው። ይሄ ቪዲዮ የተዘጋጀበት ዋና አላማው እዚህ ግቢ ጉባኤ ተማሪዎች ሆነው ጾመው ወይም ማስቀድሰው እዚህ ማሚ ቤት የማይመገቡ ተማሪዎች አሉ። እንደዚሁም ደግሞ አዲስ የገቡ የፍሬሽማንና የሪሜዲያል ተማሪዎች አሉና እነሱ የማሚ ቤትን ስለማያውቁ የማይመጡ ተማሪዎች አሉ፣ አውቀውም ደግሞ የማይመጡ ተማሪዎች አሉና እነሱ ቪዲዮ አይተው እንዲመጡ ሁላችንም ኃላፊነት ስላለብን ይሄን ቪዲዮ ሼር በማድረግ ላይክ በማድረግ ለሌሎች በማዳረስ ተደራሽነቱን በማስፋት ሁሉም የግቢ ጉባኤያችን ኦርቶዶክስ ተማሪዎች መተው እንደዚህ በአንድነት እንዲመገቡ አጽንኦት ለመስጠት ነው የቪዲዮ በዋናነት አላማው ማለት ነው። እንግዲህ የጾሙን በሰላም ጀምረናል። 3ኛ ሳምንት ላይ ቅድም እንደነገርኳችሁ እንገኛለን። ለትንሳኤው በሰላም ያደርሰን። መልካም ጊዜ። ሰላም